ሰላም ሰላም ጤና ይስጥልኝ ተመልካቾቼ እንዴት ናችሁ? እንደምን ከረማችሁ? ዛሬ አንድ ነገር ለማሳወቅ እፈልጋለሁ። ያው ሁላችሁም እንደምታውቁት ፖፖ ላይፍ በርካቶች ኢትዮጵያ ውስጥ እየተጠቀሙና ሚሊዮነር እየሆኑ ያሉበት አፕሊኬሽን ነው። በርካቶች ደግሞ ሰልችቷቸው ትዕግስት አጥተው ወደኋላ ፈግፍገው ስለ ፖፖ ላይፍ አላስፈላጊ የሆነ አስተያየት እየሰጡ ስላሉ ሰዎች ነው የሆነ ነገር ለማስተላለፍ ነው የፈለኩት። ዛሬ ጎግልን ጠይቄ ነበረ። ፖፖ ላይፍ ይከፍላል አይከፍልም የሚል ጥያቄ ጠይቄ ነበረ እና ምን እንዳለ ዛሬ እነግራችኋለሁ። ከዛ በፊት ግን አዳዲስ የሆናችሁ ሰዎች ፖፖ ላይፍ አፕሊኬሽንን እንዴት አድርገን ከኢንተርኔት አውርደን መጠቀም እንደምንችል መጀመሪያ አሳያችኋለሁ። መጀመሪያ ፕሌይ ስቶር ውስጥ እንገባለን። ፕሌይ ስቶር ማለት እቺ ነች። ያው ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ፕሌይ ስቶር ብትባለው እቺ ነች። እዚች ጋር እንደምታዩት ፕሌይ ስቶር ትባላለች። እሷን አንዴ ጠቅ እናድርግና ወደ ውስጥ እንገባለን ማለት ነው። ወደ ውስጥ ከገባን በኋላ ምንድነው የምናገኘው ማለት ነው? እንደዚህ ሆኖ በዚህ ሙድ እናገኛለን። ከዛም በኋላ እዚች ጋር አለች ሰርች ባር እዚች ጋር የምትገኛለች። ያቺን ሰርች ባራችንን አንዴ ክሊክ ስናደርግ እንደዚህ ወደ ላይ ወስደናል፣ ደግሞ ወደ ላይ ክፍት ቦታ ይሰጠናል። ሰርች አፕስ ኤንድ ጌምስ በሚልበት ቦታ ላይ ምናልን አፕ ፖፖ ላይፍ ብለን እንጽፋለን ማለት ነው። ፖፖ ላይፍ ብለን እንጽፋለን። ከዛ ሰርች ስናደርግ እንዲህ ሆኖ ይመጣል ማለት ነው። እንደዚህ ሆኖ ይመጣል። እኔ ጋር ኦፕን ነው እያላለሁ፣ እናንተ ጋር ምንድነው የምለው? ኢንስቶል ነው የምለው። አፕሎድ ዳውንሎድ ካላደረጋችሁ ኢንስቶል ላል እዚህ ጋር ኦፕን በሚልበት ቦታ ላይ እናንተ ጋር ኢንስቶል ነው የምለው። እዚህ ጋር ኢንስቶል ላል እኔ አሁን አፕሊኬሽኑን ስላወረድኩት ኢንስቶልድ እያለ ነው፣ እኔ ኦፕን ነው የምለው ማለት ነው። ከዛ ኦፕን ስል ያው ትንሽ ደቂቃ ይቆይና ይከፍታል ማለት ነው። ከዛ ልክ እንደከፈታችሁ አፕሊኬሽኑን ስትከፍቱ እንደዚህ ሆኖ ነው የሚመጣው። አፕሊኬሽኑን ስትከፍቱ እናንተም ግን አፕሊኬሽኑን ስትሞሉ አጠቃላይ ነገሩን ስማችሁን፣ ጾታችሁን፣ እድሜያችሁን፣ ስልክ ቁጥራችሁን ወይ ደግሞ ኢሜላችሁን ሞልታችሁ ስትገቡ እንደዚህ ሆኖ ነው የሚመጣው። ከዛ በፊት ግን እንዴት ነው እናንተ ጋር እንደምመጣ ላሳያችሁ። መጀመሪያ ሎጎት ብዬ ይሄ ልውጣ። ልክ በቃ እንደዚህ ነው የሚመጣው እናንተ ጋር በዚህ መልኩ ይመጣል ማለት ነው። እናንተ አሁን እንደገና አካውንቱ ክሬት ማድረግ ስለሆነ እናንተ ስራ ከፈለጋችሁ ሎጊን ዊዚን ጎግል የሚል አለ። በፌስቡክ መክፈት ከፈለጋችሁ በኢንስታግራም መክፈት ከፈለጋችሁ በስልክ ቁጥር ከፈለጋችሁ መክፈት ብዙ አይነት ኦፕሽኖች ናቸው እዚህ ያሉት። ክሬት ብላችሁ ወደ ውስጥ መግባት ብቻ ነው። አሁን እኔ ወደ ውስጥ ሲል ወደ ውስጥ ለመግባት ብሞክር ወደዛ ነው የሚወስደኝ አካውንት ስላለኝ ማለት ነው። አሁን ኢሜል አስመርጡልኛል። የመጀመሪያውን ኢሜል ጭኜ ወደ ውስጥ እየገባው ነው ማለት ነው። ከዛ በቃ ይሄው እንደዚህ ነው የሚመጣው። እናንተ ጋርም ከፍታችሁ ስትጨርሱ በቃ እንደዚህ ይመጣል ማለት ነው። በቃ እንደዚህ ነው የሚመጣው። እንዴ ከመጣ በኋላ አሁን እናንተ አካውንት አላችሁ፣ ፖፖ ላይፍ አካውንት ከፍታችኋል ማለት ነው። ከፈታችሁ ማለት ግን በቃ መስራት ቻላችሁ ማለት አይደለም። ብዙ ቀለል ቀለል ያሉ ነገሮች እዛ አካባቢ ይኖራሉ ማለት ነው። እንደዚህ ነው የሚመጣላችሁ፣ እንዲህ ይመጣላችኋል። አጠቃላው ነገር በሚቀጥለው ክፍል አሳያችኋለሁ። ከዛ በፊት ፖፖ ጎግል ስለ ፖፖ ምን አለ የሚለውን ነገር
እዚህ ጋር አብረን አንድ ጥያቄ እንጠይቃለን ማለት ነው። ጎግልን አንድ ጥያቄ እንጠይቅ። ፖፖ ይከፍላል ወይስ አይከፍልም የሚለው ነገር ቼክ ለማድረግ ምንም ሩቅ መሄድ ሰውን መጠየቅ አስፈላጊ አይደለም። ምክንያቱም ተስፋ የማያስቆርጡ በጣም ብዙ ሰዎች ይችላሉ። ጎግል ደግሞ ብዙ አሪፍ ወደ እውነተኛ መረጃ ነው ብዙን ጊዜ የሚይዘው እና እስኪ እንጠይቅ። ካናይ መክ ማኒ ኦን ፖፖ ላይቭ ብለን ጠይቅ። ብር በፖፖ ላይቭ መሰብሰብ እንችላለን ወይ ነው። ከዛም በኋላ ምን እንዳለ ብቻ ስሙልኝ ብቻ የስ ነው ያለው። አያችሁ ገንዘብ በፖፖ ላይቭ መስራት ይቻላል ነው እያለ ያለው። የስ ዩ ካን አብሶሉትሊ ሜክ መኒ ኦን ፖፖ ላይቭ። አያችሁ አሁን ማንም እንዳሰው በቃ 2 ወር 3 ወር በቃ ማክሲመም 6 ወር ወጥረን በትዕግስት በቃ ሰግጠን መስራት አለብን። ሰዎች በቀን ቢያንስ 1000 2000 3000 ከዛም በላይ መስራት እንችላለን 4000 መስራት እንችላለን። ምክንያቱም በዚህ ሰዓት 15000 እና ከዛ በላይ የሚሰሩ ሰዎችን ስለሚያውቃቸው ሰግጠን ከሰራን የምሬን ነው አሪፍ ገንዘብ ማድረግ እንችላለን ማለት ነው። ስለዚህ ማንንም ሳትሰሙ በቃ ፖፖ ላይቭ ጀምሩ። ጀምራችሁም ጀምሩ እንደገና ቀጥሉ። አመሰግናለሁ። ቻናሌን ሰብስክራይብ ያደርጋችሁ። ታንክ ዩ